እናንተ ኡስታዝ ምን እያለን ነው? አሁን ኢየሱስ አምላክ ላለመሆኑ ማስረጃችን ምንድነው? ኢየሱስ ክርስቶስ ጅማሬ ያለው ፍጻሜ ያለው ማስረጃ መወለዱ ከማርያም መወለዱ ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 7 ክርስቶስ እንደተወለደ ይነግረናል። ስለዚህ ጅማሬ እንዳለው ይገልጽልናል። ጅማሬም አለው ፍጻሜም አለው። እንግዲህ እንደሰማችሁት ነው። ምንም እንኳን ክርስቶስ አብርሃም ሳይወለድ ዓለም ሳይፈጠር አለው አልፋና ኦሜጋ ፊተኛውም ኋለኛውም መጀመሪያውም መጨረሻውም እኔ ነኝ ቢለንም ኡስታዝ ግን የኢየሱስ መጀመሪያ ከማርያም መወለድ ነው ብሎናል። ይችን እንዳትረሱ። የኢየሱስ መጀመሪያ ዓለም ተፈጥሮ ማርያም ተወልዳ ከወለደችው በኋላ ነው ብሎናል። እንቀጥል። ቆላስይስ ሰዎች ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው ይላል። ኢየሱስን የሚታዩትም የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ፍጡር መሆኑን ለመናገር መጥቶ ነገር ግን በሰማይም በምድርም ያለው አለቅነትም ዙፋናትም ሁሉ መላው ዓለም በክርስቶስ ተፈጥሯል ብሎ ፈጣሪነቱን መስክሮልናል። ቀጥል። ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ዓለም ከመፈጠሩ ሰማያትና ምድር ከመዘርጋቱ በፊት በእግዚአብሔር አብ በቀጥታ የተፈጠረው ኢየሱስ ክርስቶስ ነው። ዋው! አሁን ደግሞ ምድርና ሰማይ ከመዘርጋቱ በሰማይም በምድርም ያለው ፍጥረታት ሁሉ ከመፈጠሩ ከሁሉም ነገር በፊት እግዚአብሔር በቀጥታ ክርስቶስን ነው የፈጠረው አለ። ወገን አረ ያስተዋሉ። ዓለም ሁሉ ሳይፈጠር ኢየሱስ ነበረ ብሎ ድጋሚ የኢየሱስ ጅማሬ ማርያም ናት ይባላል። በሰማይም በምድርም ያለው ሁሉም ዓለም በክርስቶስ ተፈጥሯል ብሎ ድጋሚ ክርስቶስ ፍጡር ነው ማለት አይከብድም?